እሺ እንዴት ናችሁ? ሰላም ነው? አማን ነው ወይ? እንግዲህ እቺ የምታዩት እህታችን የኢትዮጵያን ወክላ ሀገራችንን ወክላ የቁንጅና ውድድር እየተወዳደረች ነው። ከኛ የምትፈልገው ቮት የማድረግ ጉዳይ ነው። የተለያዩ ሶሻል ሚዲያዎችን ስናይ እንግዲህ ከጎረቤት ሀገር ከኤርትራ እህታችን ጋር ብዙ ኃይለኛ ፉክክር ውስጥ ገብተናል። ሁለት ነገር ማስተላለፍ ፈለኩ። የመጀመሪያው ነገር እንደ ምክርም እንደ ጥንቃቄም ነው። እየተወዳደሩ ያሉት ዓለም አቀፍ የሆነ የቁንጅና ውድድር ነው። ሁለቱም ቢያሸንፉ ለእኛ እኩል ድል ነው፣ የተለየ ነገር የለውም። እነሱ ደግሞ በጣም ደስ ቢሉ እህትማማቾች ናቸው። እዛ እየተጫወቱ አብረው ቆንጆ ጊዜ እያሳለፉ ነው። ትኩረቱን ወደ ሌላ ዳይሜንሽን አትወሰዱት። ምናልባት ይሄ የዓለም የቁንጅና ውድድር ስለሆነ ትኩረቱን አንዳንድ ሰዎች ሌላ መስመር ውስጥ እያስገባችሁት ያላችሁ ሰዎች አላችሁ። እንደዛ አታድርጉ። ምክንያቱም ሁለቱም ቢያሸንፉ ደስታው የጋራ ነው። መልካም ምኞት ለሁለቱም እህቶቻችን እንመኛለን። ከዛ ባሻገር ግን ወደ እኛ ስንመጣ ይመስለኛል ቮት የማድረግ ችግር ሳይሆን የሆነ ድንዝዝ የማለት ችግር ስላለብን እንጂ እህታችንን በአንዴ በሚሊዮኖች መምረጥ አቅቶን አይደለም። የምነግራችሁ ነገር ምንድን ነው? አብዛኞቻችን እንፈዛለን። የሆነ ነገር እየሰማ ነው አንነካውም። አሁን ይህንን መልእክት እየሰማችሁ በቃ እዚህ ፔጇ ላይ ሄዳችሁ ገብታችሁ ከዛን ክሊክ አድርጋችሁ ባዮዋ ላይ ክሊክ አድርጋችሁ ገብታችሁ ቮት ማድረግ ምንም የሚቸግር ነገር አይደለም። የአጭር ሰዓት እንትንች ማክሲመም ከ5 ደቂቃ እንኳን የዘለለ ነገር አይደለም። ሄዳችሁ አንዴ ቮት እንደዚሁም በ24 ሰዓት አንድ ጊዜ አፕዴት ይሆናል። ነገም ከ24 ሰዓት በኋላ መምረጥ ትችላላችሁ። ከዛን ከ24 ሰዓት በኋላ የቀራት ቀን 11 ቀን ምናምን ነው። ስለዚህ እንትን አታርጉት። ቢግ ዲል አይደለም። በአንድ ጀንበር ውስጥ ስንትና ስንት ኢንተርኔት ተጠቃሚዎች ለምሳሌ እኔ ጋር እንኳን 500 ምናምን ሺህ ተከታይ አለ። ከዛ ውስጥ ይህንን መልእክት የሰማ ሰው ፎሎ ቢያደርጋት አንዳንድ ጊዜ እንትን ቮት ከሚያደርገው ይልቅ ላይክ የሚያደርገው ይበዛል። ምን አይነት ነገር እንደሆነ ግራ እስኪገባን ድረስ ማለት ነው። ኮመንት መጻፉን ምቀኞች እንትን ማለቱ ምናምን ተወውና ላይክ ማድረጉን ሂድና ቮት አድርጋት፣ ሂጂና ቮት አድርገዋት። በእርግጠኝነት በአንድ ቀን ውስጥ በ1 ሚሊየን መመረጥ የምትችልን ልጅ እና ቁጥሩን ተአምር ማድረግ የምንችል ሰዎች ችላይ ማለት ነገር አለብን። ስለዚህ ለእሷ ምን አይነት ዋጋ አለው የሚለው ላይ ፎከስ አድርጉ። ለዚች እህታችን ምን አይነት ዋጋ ይሰጣታል? ስታሸንፍ ምንድን ነው ውስጧ የሚፈጥረው? እንደ ሀገር ፕራውድ ነው የምንሆነው። ሲጀመር እኛ ከአንድ ከጎረቤት ሀገር ካለች እህት ጋር የማወዳደር ሳይሆን ከዓለም ጋር ነው ማወዳደር ያለብን። የእኛ ልጅ አንደኛ መውጣት አለባት። በሚሊዮኖች ተመርጣ የሚገርም ድምፅ ማግኘት አለባት። ኢትዮጵያውያኖች የምርም ሲተባበሩ ተብሎ በዚህ ትውልድ ውስጥ መስራት ያለብንን ነገር ማድረግ አለብንና አትሰስቱ፣ ግድ የላችሁም። በዚህ 11 ቀን ውስጥ አትሊስት 5 ጊዜና 6 ጊዜ መምረጥ ይችላል አንድ ሰው። በቀን ውስጥ 1 ሚሊዮን ሰው ቢመርጣት ኦልሞስት 10 ሚሊዮን ታይቶ የማይታወቅ ቁጥር ታስደነግጠዋል። ዜና ይሆናል በራሱ ማለት ነው። ይሄ ሁሉ ሚሊዮን ሰው መረጣት ሀገርህን የምታስተዋውቅበት አንዱ መንገድ ነው ማለት ነው። ስለዚህ እችል ስታሸንፍ ቱሪዝም ነው፣ ስታሸንፍ የተሻለ ነገር ነው የሚመጣው። አትራክሽን ትስባለ። በአንድም በሌላ መንገድ ሰዎች እንዲያዩ ታደርጋለ፣ ስለ ኢትዮጵያ እንዲያወሩ፣ የዚህንም ትውልድ አቅሙን ታሳያለ፣ መረዳዳትህን ታሳያለ። ደግሞ ያሳለፈችው ከባባድ ነገሮች ነው። ስለዚህ በዚህ ጀግንነቷ እንድትበረታ እህታችንን አሁኑኑ ቮት አድርጓት። ይመቻችሁ።